ሰላም ያሹት ቤተሰቦች እንዴት ናችሁ? ዛሬ ደግሞ በባለፈው በሊንክዲን አካውንት ዙሪያ በሰራሁት ቪዲዮ ምክንያት በውስጥ መስመርም በስልክም እየደወላችሁ በዛ አንዳንድ ጥያቄ ጠይቁ እንደነበራችሁ ቤተሰቦች ለእናንተ ጠቅለል ያለች እና አጠር ያለ መልስ ለመስጠት የመጣሁት። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ አካውንትን በማከራየት ገንዘብ ጀነሬት ማድረግ እንደምትችሉ በባለፈው አንድ ቪዲዮ ሰርቼ ነው። ይህን ቪዲዮ ያያ በውስጥ መስመርም በስልክም እየደወላችሁ ጠይቃችሁኛል። እንዴት ነው የምናከራየው? ምን ያክል ነው ኪራይ? ሌሎችን ጥያቄዎች አሁን የምናነሳቸው ጥያቄዎች ጠይቃችሁ ነበረ። ያንን ጠቅለል አድርጌ በአጭር ደቂቃ ውስጥ አስረዳቸዋለሁ። ወደ ቪዲዮውን እስከ መጨረሻው ድረስ ተከታተሉ፣ ይጠቅማቸዋል። በተለይ ደግሞ ሊንክድኢን አካውንት ያላችሁና እያከራያችሁ ገንዘብ ለመስራት ያሰባችሁ ልጆች ካላችሁ ቪዲዮውን እስከ መጨረሻው ይቀጣ። ወደ ቪዲዮ ሊንክድኢን አካውንት እንግዲህ ማከራየት ከተጀመረ በጣም ብዙ ጊዜ ሆኗል። ያው ብዙ ሰው አያውቅም ሊንክድኢን አካውንት እየተከራየ ገንዘብ ጀነሬት እንደሚደረግበት ብዙ ሰው አያውቅም። ያው አሁን ግን ኦልሞስት አብዛኛው ሰው ያውቃል። ሊንክድኢን አካውንት ያከራየ ጥሩ የሚባል ገንዘብ እያገኙ ነው። ያው ለዕለት የሚሆን ወይም ደግሞ በብዛት የሚያከራዩ ደግሞ አሪፍ ገንዘብ እያገኙ። ይሄ ማለት ግን የሊንክድኢን ካምፓኒ እውቅና ሰጥቶ ነው ክራይ እየተፈጸመ ያለ ማለት ነው። የሊንክድኢን ካምፓኒ ግን ይህን እውቅና የለውም፣ ወይም ደግሞ ሙሉ ህጋዊ ፈቃድ ከሊንክድኢን ካምፓኒ ተቀብሎ አይደለም የሊንክድኢን ባለቤቶች ወይም ደግሞ የአካውንት ኦነሮች አካውንታቸውን እያከራዩ ገንዘብ እየሰሩበት። ያ ማለት ሊንክድኢን ካምፓኒ ሳያቅ በኢንፎርማል ወይ ለቢዝነስ ማኖች አካውንትን በማከራየት ገንዘብ በሳምንት ወይም ደግሞ በወር ጀነሬት ማድረግ ይቻላል። ይሄ ኢንፎርማል ወይ ነው። የሊንክድኢን ካምፓኒ ምንም ያውቀው ነገር የለም ስለዚህ ጉዳይ። ቢያቅ አውቶማቲካሊ አካውንቱን ባን ወይም ደግሞ ሪስትሪክት ያደርገዋል። ቴምፖራሪ ሪስትሪክት ያደርገዋል ወይም ደግሞ ባን ያደርገዋል። ከእውቅናው ውጭ ነው። ከሊንክድኢን ካምፓኒ እውቅና ውጭ ነው ይህ የኪራይ አከራይ ውል የሚፈጸመው ማለት። እንግዲህ በዚህ በሊንክድኢን አካውንት ኪራይ አከራይ ውስጥ ያው እኔም እየሰራሁበት እገኛለሁ። ምናልባት አንዳንድ ልጆች ታውቃላችሁ፣ እኔም በስፋት እየሰራሁበት ነው የምገኘው። ያ ማለት ግን ሊንክድኢን ካምፓኒ ፈቅደውልኝ ሳይሆን ኢንፎርማል በሆነ ወይ እኔና የአካውንት ኦነሮች ከዛ ደግሞ እኔን የሚከራዩ ሰዎች ጋር በኢንፎርማል ወይ ተስማምተን በሳምንት ወይም ደግሞ በወር ገንዘብ ጀነሬት እያደረግኩ ይገኛል። እንዴት ነው የምናከራየው? ለማን ነው የምናከራየው? ምንድነው መስፈርቱስ የሚለውን ጥያቄ ቪዲዮን እስከ መጨረሻ ይዙ። ሊንክድኢን አካውንት እንግዲህ ለማከራየት ቢያንስ የሊንክድኢን አካውንት ተከራዮቹ ሶስት ነገር ይጠይቋል። ሊንክድኢን አካውንት የሚከራዩ ሰዎች ወይም ደግሞ ሊንክድኢን አካውንት ተከራይተው ገንዘብ ለእናንተ የሚሰጡ ሰዎች ሶስት ጥያቄዎችን መጀመሪያ ይጠይቃል። አንደኛው ምን ያክል ኮኔክሽን አለው ነው። ኮኔክሽን ማለት ልክ እንደ ፌስቡክ ፎሎወር ምናምን ፍሬንድ እንደምንለው ሊንክድኢን አካውንት ጋር ደግሞ ኮኔክሽን ይላቸዋለን። ሊንክድኢን አካውንቱ ምን ያክል ኮኔክሽን አለው አንደኛውና ዋነኛው ጥያቄ ነው። ሁለተኛውና ሌላኛው ዋነኛው ጥያቄ ደግሞ አካውንቱ ክሬት ከተደረገ ምን ያክል ዓመት ይሆነዋል። ያ ማለት ብዙ ጊዜ ሚኒመምሊ አሁን በተለይ 1 ዓመት እና ከዛ በላይ መሆን አለ። የ6 ወር ዕድሜ ያላቸውም ይከራያሉ፣ ግን በብዛት 1 ዓመት እና ከዛ በላይ የሆኑ አካውንቶች ጥሩ ክፍያ ተሰጥቷቸው መከራየት ይችላል። ሶስተኛው ደግሞ አድ የተደረጉት ኮኔክሽን የቅርብ ጊዜ ናቸው ወይስ የቆዩ ናቸው? ያ ማለት በሊንክድኢን አካውንት ውስጥ ያሉ ጓደኞቻችን የቆዩ ናቸው ወይስ የቅርብ ጊዜ ጓደኝነት ላይ ያለን? የቆየ ከሆነ ጥሩ ክፍያ ያስገኝልናል። የቅርብ ጊዜ ከሆነ ግን ብዙም አይፈለግም፣ ምክንያቱም ሪስትሪክት ሊያደርግ ይችላል ወይም ደግሞ እስከነ መጨረሻው ባል ሊያደርግ ስለሚችል። የሊንክድኢን ካምፓኒ ህጉ ወይም ፖሊሲው ሪስትሪክት ነው፣ በጣም ጥብቅ ነው እና በትንሽ ነገር ወይም በትንሽ ስህተት አካውንቱን ባን ያደርጋል፣ ሪስትሪክት ያደርጋል። ያው ግን የተለያዩ ፎርሞችን ሞልተን ማስመለስ እንችላለን። ከ24 ሰዓት እስከ ሳምንታት በሚፈጅ ቀናት ውስጥ አካውንታችን ማስመለስ እንችላለን፣ ሪስትሪክት የደረገ አካውንት ማለት ነው። እነኚህ ሶስት ጥያቄዎችን ሊንክድኢን አካውንት የሚከራዩ ሰዎች ይጠይቀናል። ስለዚህ ሶስቱን ያሟላ አካውንት ለኪራይ መቅረብ ይችላል ወይም ደግሞ ጥሩ ነገር በጥሩ ገንዘብ ማከራየት ይችላል። እነኚህ ናቸው ተከራዮቻችን የሚጠይቁን ጥያቄዎች ማለት። ወደ ዋናው ነገር ስንመጣ ደግሞ ለማን ነው የምናከራየው? የተከራዩት አካልስ ምንድን ነው የሚሰሩበት ለሚለው ጥያቄ የምናከራየው ቢዝነስ ማኖች ናቸው። ለቢዝነስ ማኖች እናከራያለን። የቢዝነስ ማኖች የሚሰሩበታል፣ ቢዝነሳቸውን ፖስት ያደርጉበታል፣ ያስተዋውቁበታል። ሙሉ ዓለም ላይ ቢዝነሳቸው በአንድ የፋይር ሆኖ እንዲተዋወቅ ያደርጉበታል። ለዛ ነው የሚከራዩ ብዙ ጊዜ። ከዚህ ውጭ ደግሞ በኢሌጋል ወይ ለመስራት የሚከራዩ ሊኖሩ ይችላሉ። እነዚህ ስካመር ይላቸዋል። አሁን በተለይ በጣም ብዙ ስካመሮች አሉ። እነዛ ተጠንቅቀን ለይተን ቼክ አድርገን ለትክክለኛ ሰዎች የምናከራዩ። ለምሳሌ እኔ ከአንዴም 2 ስካመሮች አጋጥመውኝ ያውቃል። ከብዙ ጥፋት በኋላ ግን አሁን ጥሩ የምላቸው አብረውኝ የሚሰሩ ወይም ደግሞ አካውንት የማቀርብላቸው እና እነሱ ጥሩ ክፍያ የሚከፍሉኝ መርቸንቶች ወይም ደግሞ ነጋዴዎች አሉ። ስለዚህ ከነዚህ ጋር ነው እየሰራ ያሉት። አሁን አዲስ መርቸንት ወይም ደግሞ አዲስ ነጋዴ ለማየት ስካመር ሊሆን ስለሚችል ስለምጠራጥር ወደ አዲስ እንትን አልሄድም። ከነዚህ ጋር አብሬ እየሰራ ያለው። ስለዚህ ብዙ ጊዜ የሚሰሩበት ቢዝነሳቸውን ለማስተዋወቅ። ሌላኛው ጥያቄ ደግሞ ለማን ነው የምናከራየው? ስካመር መሆናቸውና አለመሆናቸውን እንዴት እናውቃለን? እንግዲህ እነዚህ ስካመሮች ናቸው ይሄ አይደለም የሚለውን እርግጠኛ መሆን አይቻልም። ብታከራዩት ብዬ ማስበው አንደኛ ለቅርብ ጓደኞቻችሁ ወይም ደግሞ በቅርብ የምታውቁት ሰው ካለ፣ በቅርብ ስርዓት የምታውቁት ሰው ካለ ለዛ ብታከራዩት የተሻለ ነው። ሁለተኛ ደግሞ
ደግሞ ከአንዴ ሁለቴ ሞክራችሁት ክፍያ የፈጸመላችሁ ሰው ካለ ለእሱ አከራዩ ኦልሬዲ እሱ ጋር ታማኝ ናቸዋል እና አንዴ ስለታመንላችሁ ከዛ በኋላ ክፍያ ይፈጸምላል። ከዛ ውጭ ግን እንዲሁ አዳዲስ ሰዎች በተለይ ደግሞ ጥሩ ክፍያ የሚያቀርቡላቸው ስጠይቋቸው ጥሩ ክፍያ እያቀረቡ እናንተን እየሳቡ እያጓጉ አካውንታችሁን ተቀብለው አካውንታችሁን ባን ያስደርጉባቸው ወይም ደግሞ እናንተ ሎጋውት ያደርጉና እነሱ ሎጊን ነው ይሰሩበታል እስከተወሰነ ጊዜ እናንተ እስከምታስወጧቸው ማለት። ስለዚህ ብዬ የምመክራችሁ ስካመሮች እነዚህ ስካመሮች ናቸው ማለት ያስቸግራል። ግን በብዛት ጥሩ ክፍያ የሚያቀርቡላችሁ ከሆነ እርግጠኛ ነኝ ስካመሮች ናቸው። በጣም የሚያጓጓ ብር የሚያቀርቡላችሁ ከሆነ ተጠራጠሩ፣ እነዚህ ስካመሮች ናቸው። እኔ ሁለት ይበልጣል። ስለዚህ እናንተ ማከራየት አለባችሁ ብዬ የምመክራችሁ አንደኛ በቅርብ የምታውቁት ሰው ካለ ለእሱ ስጡት። እሱ ኦልሬዲ እየሰራ ከሆነ ያን ስለሚያውቃቸው በስራ ደንበኛ ስለሚኖረው ለእሱ አከራዩት። ከዛ ደግሞ ምናልባት አንዴ አከራይታችሁት ክፍያ የፈጸመላችሁ ሰው የማታውቁት ማለት የፈጸመላችሁ ሰው ከሆነ ለእሱ ተደጋጋሚ አካውንት ስጡት ማለት። ከዛ ውጭ ያለው ግን እንደ እድል ነው። ስካመር ሊሆን ይችላል። አጋጣሚ ደግሞ ጥሩ ሰዎችንም የሚከራዩ ሰዎችን ትክክለኛ ተከራይ ሰዎችንም ልታገኙ ትችላላችሁ። ስለዚህ ወይ ለምታውቁት ሰው ስጡ፣ አሊያ ደግሞ አንድ የሰጣችሁት ገንዘብ ክፍያ ለፈጸመላችሁ ሰው ደግማችሁ ስጡት ማለት። ሌላኛው ሊከሰት የሚችለው ችግር ምንድን ነው? ሊከሰት የሚችለው ችግር ሊንክድኢን አካውንት ከተከራየ በኋላ ቴምፖራሪ ሪስትሪክት ያደርግ ይችላል ማለት ላያስገባን ይችላል። ወደ አካውንቱ ሎጊን ብለን መግባት ላንችል እንችላለን። ሁለተኛው ደግሞ እና ዋናው ባን ሊያደርግ ይችላል። ወረስት ኬዝ የሚባለው ባን ሊያደርግ ይችላል። አካውንቱ ማለት ከመጨረሻው ከነ ሊዘጋ ይችላል። ስለዚህ ቴምፖራሪ ሪስትሪክት የሚያደርጉትን ማስመለስ ይቻላል። ፎርሞች አሉ። በነዛ ፎርሞች ሞልተን ማስመለስ እንችላለን። ፐርማነንትሊ የተዘጋውን በደንብ እንትን ብለን ብዙ ጊዜ ሊፈጅብን ይችላል፣ ማስመለስ እንችላለን። እሱ ከሊንክድኢን ሰፖርት ቲሞች ጋር ተነጋግረን ማለት። ስለዚህ በእነኚህ ማስመለስ እንችላለን። ከተዘጋብን ወይም ደግሞ ስካመሮች አጋጥመውን ከሆነ ሊንክድኢን ሰፖርት ጋር ገብተን የሚሞሉ ፎርሞች አሉ። እነኛ ሞልተን ማስመለስ በ24 ሰዓት ውስጥ ወር ደግሞ እስከ አንድ ሳምንት ባለው ውስጥ ማስመለስ እንችላለን። ሌላኛው ደግሞ የተጠየቁት ሊዘጋ የሚችለው በምን ምክንያት ነው? አካውንቱ ሊዘጋበት የሚችልባቸው ምክንያት። ሊንክድኢን አካውንት እንደ ሌሎች ሶሻል ሚዲያ ፕላትፎርሞች አይደለም፣ በጣም ሴንሲቲቭ ነው። ሁሉም የሶሻል ሚዲያ ፕላትፎርሞች የራሳቸው ፖሊሲና ጋይድላይን አላቸው። ልክ እንደዛ ሁሉ ሊንክድኢንም አለ። በተለይ የሊንክድኢን ደግሞ ትንሽ በጣም ሴንሲቲቭ ነው። በትንሽ ነገር ባን ያደርግብናል ወይም ደግሞ ቴምፖራሪ ክሎዝ ያደርግብናል። ሊዘጋ የሚችለው አንደኛ በተመሳሳይ አካውንት ላይ በአንድ ሊንክድኢን አካውንት ሁለት የተለያየ ዲቫይስ ሎጊን ብሎ ከገባ በተመሳሳይ ሰዓት በአንድ አካውንት ሁለት የተለያየ ዲቫይስ ሎጊን ብለን የምንጠቀም ከሆነ ሪስትሪክት ያደርጋል። ሁለተኛ ደግሞ በአጭር ጊዜ ውስጥ ለምሳሌ የሆነ ሰዓት ላይ እኔ ኢትዮጵያ ውስጥ ምገባ ከሆነ ከዛ ከሆነ ሰዓት በኋላ ደግሞ ወይም ደግሞ ሰዓታት ሳይቆም ከሆነ ደቂቃ በኋላ ደግሞ አሜሪካ ያከራየው ሰው የአሜሪካ ወይም ኬንያ ወይም ደግሞ ናይጄሪያ ወይም ሌላ ዩሮፕ ውስጥ ያለ ሰው እዛ አካውንት ቢገባ ከዛ ደግሞ የሆነ ሰው ደግሞ ከሆነ ሌላ ሀገር ላይ በአጭር ሰዓታት ወይም ደቂቃዎች አገር እየተቀያየረ ወደ አካውንታችን የሚገባ ከሆነ ሪስትሪክት ያደርጋል። አሁን ሊንክድኢን ሪስትሪክት ያደርግብናል። ሪስትሪክት የሚያደርገው ምናልባት ቴምፖራሪ ሊሆን ይችላል ወይም ደግሞ ከነ ሊሆን ይችላል። ሙሉ ለሙሉ ባን ሊያደርግብን ይችላል። ዛት ጊዜ ግን በቋሚነት ባን የሚያደርገው በጣም ከባድ እንትን ካልሆነብን በስተቀር አያደርግም። ቴምፖራሪ ነው የሚዘጋብን። ቴምፖራሪ የተዘጋ እንትን ደግሞ ማስመለስ እንችላለን በሊንኮቹ ማለት። ሊንኮች እልክላቸዋለሁ። ምናልባት አከራይታችሁ የተበላችሁ ካላችሁ ሊንክ ጠይቁኝ፣ ይልክላቸዋል። ስለዚህ በእነኚህ ምክንያቶች ሊዘጋብን ይችላል። አንደኛ በተመሳሳይ ሰዓት ሎጊን እንል ከሆነ፣ በተመሳሳይ ሰዓት ሁለትና ከዛ በላይ የሆነ ዲቫይስ ሎጊን ብሎ የሚገባ ከሆነ፣ በተመሳሳይ ሰዓት የተለያየ ቦታ ላይ ሎጊን ብለን የምንገባ ከሆነ፣ ያልሆነ ፖስት የምንፖስትበት ከሆነ ሊንክድኢን አካውንታችንን ባን ወይም ደግሞ ሪስትሪክት ያደርግብን ይችላል ማለት። እነዚህ ናቸው ምክንያቱ። ሌላኛው የተጠየቁት ጥያቄ ደግሞ አሁንም አካውንቱን የተከራየው አካል ምንድነው የሚሰራበት? እኔ ማከራያቸው ሰዎች እየሰሩበት ያለው ቢዝነሳቸውን ቅድም እንደነገርኳቸው ቢዝነሳቸውን እያስተዋወቁበት ያለ አዲስ ጀማሪ ሆነው በሰፊው የሚጀምሩ ከሆኑ በአንድ ተደራሽ ለመሆን ለማስተዋወቅ ቢዝነሳቸውን አድቨርት ያደርጉበታል። የሆነ ሽያጭ ይፈጽሙበታል፣ ግብይት ይፈጽሙበታል። እዛ ጋር ለምሳሌ የግብይት የዕቃ ምናምን ሽያጭ ይፈጽሙ ከሆነ እዛ ጋር ግብይት ይፈጽሙበታል። በቃ ይሄ ነው ቢዝነስ ነው። በተለይ እኔ ማከራያቸው ሰዎች እያደረጉ ያየሁት ያለሁት ነገር ቢዝነሳቸውን ነው እያስተዋወቁ ያሉት። ምናልባት ስካመሮች ያልሆነ ስራ ሊሰሩበት ይችላሉ። ያ ማለት ግን አካውንቱ ልክ ትንሽ ነው የሚያሰራቸው እንጂ ከሆነ ሰዓት በኋላ ሪስትሪክት ያደርጋል። እነሱ ያስቆማቸዋል። ስለው የሚሰራበት ይሄ ነው። እኔ እስከማውቀው ይሄ ነው እየሰራበት። ሌላ ጥያቄ ደግሞ አካውንትን አከራይተን ክፍያም እየተፈጸመ እኔ ወደ አካውንት መመለስ ፈልግ እንዴት ነው ማደርገው የሚል ጥያቄ ነው። ይሄ ኪራይ እየተፈጸመልን ከዛ ለምሳሌ በኪራይ ላልንስማማ እንችላለን። ደግሞ አካውንትን ለመጠቀም ለራስ ለመጠቀም ለማስመለስ በጣም ቀላል ነው። ፓስዋርዳችን በእጃችን ያለ ሊንክድኢን አካውንታችን ላይ ገባለን። ከዛ በኋላ ፓስዋርዳችንን ሪሴት እናደርጋለን። ሪሴት ስናደርግ ፓስዋርዱ የምናውቀው እኛ እነሱን ያስወጣል፣ እኛ እንገባለን ማለት ነው። ከዛ ፓስዋርዱ የምናውቀው እኛ ብቻ ነን። እነዛ ስለማያውቁት ኦልሬዲ ሪሴት ስላደረግን እነሱ አይገቡም፣ እኛ እንገባለን። የተከራዩ ማለት ቀድሞ የተከራዩ እነሱን ያስወጣና እኛን ያስገባናል። በቃ በዚህ በቀላሉ መግባት እንችላለን ማለት በዚህ ነው አካውንታችን ማለት ነው። የሊንክድኢን አካውንት ዙሪያ ያሉ ጥያቄዎች እነዚህ አሁንም ግልጽ ያልሆነ ነገር ካለ ኮመንት አድርጉልኝ፣ ተመልሼ መስራት እችላለሁ። ምናልባት አካውንቱ ኑሯችሁ ማከራየት የምትፈልጉ ካላችሁ እኔን ኮንታክት አድርጉ። ፌስቡክ አድሬስ እና ቴሌግራም አድራሻ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እዛ ጋር ኮንታክት አድርጉኝ። ለዛሬ ቪዲዮ ነበር። ቻው።